ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በፋኖ ዕለታዊ መረጃዎች ላይ በማተኮር በአንዳንድ ጉዳዮች ላይም እንደዚሁ መረጃዎችን በማካፈልና አስተያየት በመስጠት ወደ እናንተ የምናደርሰውን የዕለቱን የአንከር መረጃ መርሃ ግብራችንን ነው ይዘን የቀረብነው። የዘውትር ተሳታፊያችን እንደተለመደው መስመር ላይ ሆኖ የዕለቱን የፋኖ ውሎን ያካፍለናል በመረጃ ደረጃ። እንደዚሁም አብይ አህመድ ትግራይን በተመለከተ ለፋና ቴሌቪዥን በትግርኛ የሰጠው ቃለ መጠይቅ አለ። በዚሁ ቃለ መጠይቅ ላይ ያነሳቸው አንዳንድ ጉዳዮች አሉ። ጦርነቱ እውነት በትግራይ ክልል ይካሄዳል? ከኤርትራስ ጋር የጦርነቱን ሁኔታ በተመለከተ አብይ በትክክልም ጦርነት ለማድረግ ተዘጋጅቷል የሚሉትን ሐሳቦች እንድናነሳ የሚያደርግ ቃለ መጠይቅ ነው ያደረገው። እንደዚህ አይነት ቃለ መጠይቆችን በሚሰጥበት ጊዜም በሚቀጥሉት ቀናት ውስጥ በትግራይ ጦርነት ይከፈታል የሚል ከቀደመው ልምድ በመነሳት ስጋታቸውን የሚገልጹ ወገኖች የአብይን ቃለ መጠይቅ የጦርነትን አይቀሬነት የሚያሳይ ነው ሲሉ የገለጹት ይገኛሉ። ለማንኛውም ወደ ዝርዝር ጉዳዮች ገብተን አንዳንዶቹ ላይ ትንታኔ እንሰጥበታለን። በአማራ ክልል በጎንደር የአርበኛ ማንዴላ ዘመቻ መከፈቱ ተገልጿል። ዛሬ በይፋ የተከፈተው የአርበኛ ማንዴላ ዘመቻ በተለያዩ አካባቢዎች የአገዛዙ ሰራዊት ላይ በተፈጸሙ ጥቃቶች እየተካሄደ እንዳለ ነው ያገኘነው መረጃ የሚያመለክተው። እሱን ጨምሮ ሌሎች መረጃዎችን ሊያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲ ከፋኖ ወቅታዊ የተጋድሎ እንቅስቃሴ እንጀምር። አርበኛ ማንዴላ እያዩ ዘመቻ በዛሬው ዕለት ተጀምሯል። እውነት ነው መሳይ። አርበኛ ማንዴላ ከሳምንት በፊት የሻውራ ከተማ ስትያዝ ሻውራ ከተማ ላይ በውጊያ ጨርሰው ወደ ከተማዋ ገብቶ ወደ ምሽግ ጉብኝት እያደረገ እያለ ነው በተባራሪ ጥይት ተመቶ የተሰዋው። የአንድ ኮር አዛዥ የነበረ ጠንካራ ታጋይ ነበረ። ይሄ ታጋይ ከቋራ ጀምሮ እስከ ሻውራ ድረስ ባደረገው ከፍተኛ ተጋድሎ ስመጥር የሆነ ግና አርበኛ ነው። የአማራ ፋኖ እንቅስቃሴ ከማድረጉ በፊትም በኤርትራ በረሃ የኢትዮጵያን እና በተለይ የአማራን ሕዝብ ነጻ ለማውጣት በተደረገው እንቅስቃሴ ከፍተኛ አስተዋጽኦ ሲያደርግ የነበረ ከኤርትራ እየተወረወረ እየመጣ ወደ ጎንደር፣ ቋራ፣ መተማ፣ ዳለፋ፣ ጭልጋ ድረስ በመምጣት ሰራዊት ይዞ በመምጣት ትልቅ ተጋድሎ ሲያደርግ የነበረ ጀግና ወጣት ልጅ ነበረ። ይህ ወጣት እንግዲህ በክብር ተሰውቷል። በዚህ ጀግና ስም ዘመቻ ተጀምሯል። ልጁ የተሰዋው ወደ ማዕከላዊ ጎንደር ሻውራ ተብሎ ከሚጠቀሰው አለፋ ወረዳ ዋና ከተማ ላይ ነው የተሰዋው። ነገር ግን የዘመቻ ስሙን የሰጠው ግን የጎጃም አካባቢ ናቸው። አሁን መጀመሪያ በስሙ እንቅስቃሴ እያደረጉ ያሉት ይሄ ተስፋፍቶ ወደ ማዕከላዊ ጎንደር ሄዶ በበርካታ አካባቢዎች ላይ አሁን እያመጣ እንደሚገኝ ነው። እንግዲህ እንደሚታወቀው መሳይ የአገዛዙ ጦር ከ2 ወራት እና ከ3 ወራት በፊት የፋኖ ኃይሎችን ለመምታት ልዩ የሽምቅ ተዋጊ አሰልፎ በሌሊት ወደ ፋኖ ይዞታ በተደጋጋሚ ጥቃት መሰንዘሩን ፋኖ ኃይሎች ይህንን በመቀልበስ ወደ የአገዛዙ ጦር ካምፖች ማጥቃት መጀመራቸውንና በበርካታ አካባቢዎች ላይ እየተደረጉ ያሉ ውጊያዎች በፋኖ የበላይነት እየተጠናቀቀ እንደሚገኝና አሁን የአገዛዙ ጦር ከቀን ወደ ቀን በአማራ ክልል የሚቆጣጠራቸው ወረዳዎች፣ የጦር ቦታዎች እና አጠቃላይ ዋና መንገዶች ሁሉ ሳይቀሩ በፋኖ እየተያዙ የውጊያ አካሄዱ እየጠበበበት እንደመጣና ገና በበርካታ አካባቢዎች ላይ ውጊያ እየተደረገ ባለበት ሰዓት የአገዛዙ ጦር በተለይ ጥምር ጦሩ የአድማ ብተናው፣ የሚኒሻ፣ የፖሊስ እንዲሁም ሌሎች ጉጅል የሚባሉት ኃይሎች እጃቸውን እየሰጡ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ አንደኛ ኮር አካል የሆኑት ጎንደር የበጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦርና መብረቁ ክፍለ ጦር በጋራ ከጎንደር ጠቅላይ ግዛት ጋር በጋራ በደጎማ ከተማ ባደረጉት የማጥቃት እንቅስቃሴ በአገዛዙ ጦር ላይ ከ70 በላይ የሚሆኑ የአገዛዙ ጦር መደምሰስ መቻላቸውንና 65 ክላሽንኮቭ መሳሪያዎችን በእጃቸው ማስገባታቸውን 45 የወገብ ትጥቅም መማረካቸውን 95 የእጅ ቦምቦችን መማረካቸውና አሁን ተቆጥሮ ያላለቀ በርካታ ተተኳሾችን በእጃቸው ማስገባታቸውና የደጎማን ከተማ በአሁኑ ሰዓት የአገዛዙን ጦር ነጥቀው በእጃቸው አስገብተው የአገዛዙ ጦር ከከተማው ማባረራቸውን አስታውቀዋል። በሌላ አቅጣጫ በሸዋ ቀጠና ሞጃ ወረዳ የሸዋ ፋኖ ብርቅ አሸጋና ገበያና አባ ኮርሰማ በተባሉ ቀበሌዎች ላይ ከአገዛዙ አየር ወለድ ኮማንዶዎች ጋር ከፍተኛ ውጊያ አድርገው ድል መቀዳጀታቸውንና አሁንም
በዚህ አካባቢ ሰላ ድንጋይም ሳሲት በተባሉ አካባቢዎች ላይ ውጊያው ተጠናክሮ የቀጠለ መሆኑን አስታውቋል። እንግዲህ በአገዛዙ ጦር ላይ ክሳራ ማድረሳቸውን አስታውቋል። በአጠቃላይ የአገዛዙ ጦር ከአማራ ክልል ወደ ሰሜን ቀጠና ውጊያ ለማድረግ እንቅስቃሴ እያደረገ ባለበት ማዕከላዊ ጎንደር፣ በደቡብ ጎንደርና በሰሜን ወሎ እንቅስቃሴ በሚያደርግበት ሰዓት የአገዛዙን ጦር ክፉኛ እየመቱት እንደሆነና እየሸሸ ከውጊያ ቀጠናው እያመለጠ እንደሚገኝ ለማወቅ ተችሏል። እንግዲህ በአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና የበላይ ዘለቀ እዝ እንደዚሁም የጎንደር ጠቅላይ ግዛት እዝ በጋራ የተለያዩ ዘመቻዎችን እያከናወኑ ይገኛሉ። አሁን ዘመቻ ማንዴላ እያዩ አባ ደርምስ ዘመቻም እንደዚሁ በተለየ ተልዕኮ ከተሞችን ነጻ ማውጣት፣ የአገዛዙን ሰራዊት መምታትና የጦር መሳሪያዎችን መማረክ ተልዕኮ አድርጎ እየተንቀሳቀሰ እንደሆነ ላልተወሰነ ጊዜ ዘመቻ የሚካሄድ እንደሆነ ነው የሰማነው። በአንጻሩ አገዛዙም ድል ቀንቶኛል፣ በለስ ቀንቶኛል፣ በጎጃም እንደዚሁ ጽንፈኞች ላይ በወሰድኩት እርምጃ ከ200 በላይ ደምስሽ ያለው ሲል በማስረጃ ያልተደገፈ የዜና ሀተታ አውጥቷል። ምናልባት ለደጋፊዎቹ ሞራል ስንቅ ይሆናል ተብሎ የተዘጋጀ ዜና ሊሆን እንደሚችል ነው ግምት ይወሰድ ነው። ለማንኛውም በአብይ አህመድ አገዛዝ በኩል አሁንም የጦርነት አታሞ እየተመታ ይገኛል። በትግራይ አካባቢ ያለው አጠቃላይ ሁኔታ ወደ ጦርነት ሊያመራ ይችላል የሚለው ነገር አሁንም ከግምት ውጪ የሆነ ጉዳይ አይደለም። አንዳንድ እንቅስቃሴዎች ይታያሉ። ወደ ጦርነት ሊያመሩ የሚችሉ እንቅስቃሴዎች እየተካሄዱ እንዳለ ነው ከግራ ከቀኝም የሚደርሱን መረጃዎች የሚያመለክተው። ምናልባትም በቅርቡ ወደ ጦርነት ይገባሉ ተብለው በህወሓትና በአብይ አህመድ ሰራዊት መሃል የሚደረገውን ጦርነት በስጋት የሚመለከቱ የትግራይ ተወላጆች ከአካባቢያቸውን ለቀው እየተሰደዱ እንዳለም እንደዚሁ ተሰምቷል። አብይ አህመድ የትግራይን ወቅታዊ ሁኔታ በተመለከተ በትግርኛ ቃለ መጠይቅ መስጠቱንም ነው የሰማነው። ወደዛ ከማለፋችን በፊት ምን ምልክቶች አሉ? እንዲሁ ዝም ብሎ የጦርነት አጀንዳ በማራገብ ህዝቡን ፋታ መንሳት፣ እረፍት ማሳጣት የአብይ አህመድ አንዱ ስትራቴጂ ነው በስልጣን ለመቆየት። ከዛ ጋር የሚያዝ ወይስ በትክክልም መሬት ላይ ያለም ሊካሄድ የሚችል ጦርነት ነው በቅርብ የምንጠብቀው? የትግራይ ክልል ጊዜያዊ አስተዳደር ወደ ትግራይ ክልል የሚገባ የአብይ አህመድ ወታደር እንደማይኖር ገልጿል። በቅርቡ ቃለ መጠይቅ የሰጡት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም በፍጹም መከላከያ የትግራይን መሬት አይርግጣትም አይነት መግለጫ መስጠታቸውን ነው የሰማነው። እንደው አዝማሚያው አለ፣ ምልክቶች፣ እንቅስቃሴዎች እየታዩ ነው። ምናልባት ጦርነቱ በቅርብ ሊካሄድ ይችላል የሚለውን የሚያሳዩ አሁን በአደባባይ ወጥተው እየተናገሩ ነው የሚገኙት። በተለይ አሁን በዛሬው ዕለት የሰሜን ምዕራብ ዕዝ 502ኛ ኮር በአዲረመጽ ከተማ አንድ ከፍተኛ የሀገር መከላከያ መኮንን በማንኛውም ሰዓት ከትግራይ ጋር ሊደረግ የሚችል ጦርነት ስላለ በተለይ የወልቃይት ህዝብ እንዲዘጋጅ፣ ህዝቡ ዝግጅት እንዲያደርግ፣ በወልቃይት ላይ እንቅስቃሴ እያደረገ ያለው የወልቃይት ዘብ ወይም የተከዜ ዘብ ተብሎ የሚጠቀሰውን ኃይል ሰብስበው ህብረተሰቡንም አስተባብረው ከህወሓት ጋር ጦርነት የማይቀር በመሆኑ ህዝቡ ዝግጅት እንዲያደርግ በማለት ህዝቡን ወደ ጦርነት ለመክተት አሁንም ቅስቀሳ ላይ እንደሆኑ በመድረክ ወጣው እየተናገሩ ነው የሚገኙት። በተለይ በማይጋባ እስራኤል ካምፕና ስኳር ፋብሪካ ከሚባሉት ላይ ሰራዊቱን ወደ ትግራይ ጫፍ አስጠግቶ እንግዲህ በማንኛውም ደቂቃና ሰዓት ጦርነት ሊከፈት እንደሚችል በማለት ከራሳቸው አልፎ ከዛ አካባቢ ከሚንቀሳቀስ የአገዛዙ ደጋፊዎች በተለይ የተከዜ ዘብ የሚባለውና የወልቃይት አካባቢ ማህበረሰብ ዳግመኛ ወደ ጦርነት ቁርሾ ለመፍጠር በተለይ በአማራና በትግራይ ክልል መካከል አሁን እየተደረገ ያለው ትብብር ለመስበር ወደ ጦርነት ገብቶ እርስ በርሷቸው ለማጋጨት በተለይ ወልቃይትን፣ ጸለምትና ጠገዴን የጦርነት ማስቀጠያ ካርድ በማድረግ እነዚህ ሁለት ህዝቦች ወደ ውጊያ እንዲገቡ ለማድረግ ቅስቀሳ እያደረጉ ነው የሚገኙት እንጂ መንግስትማ እንደ ፍላጎቱ ቢሆን እኮ ሁለቱ ኃይሎች ተጋጭተውለት እሱ ፊሽካ ይዞ አንተም ተው ብሎ ገላግሎ ሁለቱ ኃይሎች በሂደት እየተዋጉ እየደከሙ እንዲመጡ ለማድረግ ከፍተኛ ፍላጎት እንዳለው የሚያሳይ ነገር ነው። ጦርነቱ የማይቀር ነገር ነው። እየታየ ያለው ነገር እንግዲህ ስርዓት በጣም በብዙ መንገዶች የከሰረ ስርዓት በመሆኑ የደከመ ስርዓት በመሆኑ የፈለገውን ነገር ማድረግ ያልቻለ ህዝብን ከህዝብ ጋር አጋጭቶ የአገዛዝ ዘመኑን ለማራዘም ከፍተኛ ጥረት ያደረገ መንግስት ቢሆንም ነገር ግን ሁሉ ነገር ከሽፎበት ደክሞ በአጠቃላይ ተስፋ የቆረጠ ስርዓት በመሆኑ ይዞ ሊሞት ካልሆነ በስተቀር እንግዲህ ጦርነቱን የማይቀር መሆኑን ነው እየተመለከትን ያለ ነው። እንግዲህ በዚህ ጊዜያዊ የዞን አስተዳዳሪዎችን በብልጽግና ፓርቲ ቲሸርት አልብሶ ቅስቀሳ እያደረገ ህብረተሰቡ ልክ የብልጽግና ደጋፊ እንደሆነ አድርጎ ለማሳየት እንቅስቃሴ እያደረገ ነው። እንግዲህ እነ ኮሎኔል ደመቀ ዘውዱ ተጠልፈው ሂደዋል። እነዚህን ሰዎች
ህብረተሰቡን አስተባብረው ከብልጽግና ጎን ሆነው ወደ ትግራይ አካባቢ ጦርነት ከቀሰቀሱ በኋላ የፋኖ እንቅስቃሴ ወደ ኋላ ለመመለስ ከኋላ ጦርነት በመክፈት ወልቃይት ተወሰደብህ፣ የአማራ ህዝብ ተነሳ በማለት ከፍተኛ ጦርነት እንዲነሳና ከጉዟቸው ላይ እንዲደናቀፉ ለማድረግ ነው ያቀደው። ነገር ግን የፋኖ ኃይሎች አሁንም እያየናቸው እንደመጣ ነው በዋናነት ይሄ ስርዓት ለመጣል ነው ህብረት ፈጥረው እንቅስቃሴ እያደረጉ የሚገኙትና ከእንግዲህ በኋላ የሚሞኝ ህዝብም የለም። ዝም ብሎ እሱ በፈለገው መንገድ ወደ ጦርነት ለመክተት ባሰበበት መጠን ልክ የአማራ ህዝብና የትግራይ ህዝብ ወደ ጦርነት እንደማይገባ ነው። ነገር ግን ህወሓት ኃይሎች ገፍቶ ከሄደባቸው ጦርነት ከከፈተባቸው ወደ ጦርነት ሊገቡ እንደሚችሉ ነው መረጃዎች እያመላከቱ የሚገኙት። መንግስት ግን እንደ መንግስት አሁን በአሁኑ ሰዓት ምንም አይነት ቁመና የሌለው፣ ለምሳሌ በዛሬው ዕለት መሳይ ወደ ጅቡቲ አካባቢ አንድ የሰማነው መረጃ አለ። ከጅቡቲ የኢትዮጵያን የአየር ክልል ጥሰው የገቡ ድሮኖች አሁንም በኢትዮጵያ ነፃ መሬት ላይ ገብተው የድሮን ጥቃት አድርሰው በርካታ ንጹሐንን ገለው እንደሄዱና እስካሁን ድረስ መንግስት ምንም አይነት ማስተባበያም ሆነ ድርጅቱን ፈቅጃለሁ የሚል መግለጫ እንዳልሰጠ፣ የሰሜን ሱዳን መንግስትም እንዲሁ የአልቡርሃንን መንግስት ከኢትዮጵያ የተነሳ የሱዳን ድንበር በመጣስ ጉዳት አደረሰብኝ ብሎ መግለጫ ከሰጠ በኋላ አሁን ዛሬ ማምሻውን የኢትዮጵያ መሬት ላይ ጥሶ በመግባት ድሮን በመተኮስ በዛ አካባቢ ያለ ጥቃት መፈጸሙንና ምናልባት በዛ አካባቢ የተፈጸመው ጥቃት በሄሜቲ ጦር እንቅስቃሴ ላይ ጉዳት ያደረሰ መሆኑን ይህም በቪዲዮ ተደግፎ የወጣ መሆኑን በአጠቃላይ ስርዓቱ ድንበር ቢጣስ ሀገር ቢወረር ከፍተኛ የሆነ የሰላማዊ ዜጎች በጎረቤት ሀገሮች ቢገደሉ ቢመቱ ጉዳዩ ያልሆነና ነገር ግን ህዝብ ከህዝብ ጋር ወደ ቁርሾ በመክተት ከፍተኛ ግጭት እንዲፈጠርለት በማድረግ በመከፋፈል እድሜው ለማራዘም ነው ጥረት እያደረገ የሚገኘውና የኢትዮጵያ ህዝብ በሙሉ መንቃት መቻል አለበት ማለት ነው። ችሎ መሳይ እንግዲህ አብይ አህመድ እንደተለመደው አንድ ነገር ለማድረግ አስቀድሞ በቃለ መጠይቅም ይሁን በመግለጫ ደረጃ የሚናገራቸውና የሚሰጣቸው ዲስኩሮች፣ ትርክቶች አሉ። አሁንም በህወሓት አንጻር ያለውን የአገዛዙን አቋም የተመለከተ በትግርኛ የተላለፈ ቃለ መጠይቅ ሰጥቷል፣ ፋና ቴሌቪዥን ማለት ነው። በዚህም ብዙ ነገሮችን አንስቷል። እሱን በቀጥታ መመልከት የሚቻል ከሆነ ነው። እንግዲህ አብይ አህመድ በዚህ በቃለ መጠይቁ በተለይም የህወሓት ኃይሎችን በአሁኑ ሰዓት ህወሓት ተብሎ ለሚገለጹና በትግራይ የብልጽግና እግር እንዳይተከል ያደረጉ የህወሓት ሰዎችን በተመለከተ ከፍተኛ የሆነ ትችትና ወቀሳ የሰነዘረበት ነው። የትግራይ ህዝብ ከጦርነት ይልቅ ሰላምና ልማት ይገባዋል። ወጣቶች በአሮጌ አስተሳሰብ ለጦርነት ከሚገፋፏቸው አካላት ራሳቸውን መጠበቅ አለባቸው። መንግስት በትግራይ ክልል ሰላም እንዲሰፍን ዳግም ጦርነት እንዳይከሰት ፍላጎት አለው። ህወሓት 50 ዓመታት ሙሉ የተቸነከረበት ኋላ ቀር አስተሳሰብና የታሰረበት ሁኔታ ለውጥን እንዳይቀበል አድርጎታል። እንደዚሁም በአሮጌው መንገድ መጓዝ የሚፈልግ ነው። ቆሞ የቀሩ ኃይሎች ናቸው፣ ኢትዮጵያ ትፈርሳለች የሚል የተሳሳተ ስሌት ይዘው ነው የሚንቀሳቀሱት በማለትም ገልጿቸዋል። ብልጽግና የትግራይ ህዝብ ሰላም እንዲያገኝ የመሰረታዊ ልማት ተቋማትን እንደዚሁ መክፈቱንና መዘርጋቱን አንስቷል። የፕሪቶሪያውንም ስምምነት በተመለከተ እነሱ መርጦ የመተግበር አካሄድ ነው እየተከተሉ ያሉት ሲል ነው የገለጸው። ህገ መንግስቱንም ሆነ የብሔራዊ ምርጫ ቦርድን ውሳኔ የሚያከብሩ አይደሉም ሲል ነው የገለጻቸው። ፌዴራሉ መንግስት የተመደበውን በጀት ለጦርነትና ለታጣቂዎች ቀለብ አድርጓል። ትግራይን ለተጨማሪ መከራ ሊዳርግ እየተዘጋጀ ያለ ኃይል ነው ሲልም ነው ህወሓትን እየወቀሰ የሚገኘው። ስለ ሽግግር ፍትህም አንስተዋል። ከፖለቲካ ወገንተኝነት ነጻ በሆነ መንገድ ተጠያቂነትን ለማረጋገጥ የሚያስችል የሽግግር ፍትህ አስፈላጊ ነው ይላል።